ይሳካል። በነገራችን ላይ ያው ብዙ ሰዎች ከነጋሽዬ ጋር ምናምን እያሉ ነበርና ሴት ልጅ ያው ብዙ ጊዜ እንትን ነው ታውቃላችሁ ትሄዳለች ነው እንዴ? ትሄዳለች ነው። አሁን ኤፍሬም ቢሆን ያው ለምሳሌ አንዷን አምጥቶ ቤት ላይ ምናምን እንትን ይላል። አሁን እሱ ለበዓል እዚህ ስላልመጣን ሴት ልጅ ትሄዳለች ነው። ምን ላድርግ እኔ በቃ ይሄው አይ አይደለም ቡቡን ለማንተች ማርያምን ይሄዳሉ እንሄዳለን። ብዙ ሰዎች እያሉኝ ነበረ እና እንሄዳለን። እንግዲህ እንደ እግዚአብሔር ፍቃድ ነው። አሪፍ ጊዜ እናሳልፋለን። እግዚአብሔር ያውቃልና እናንተም ብዙም አትሸበሩ። ለበጎ ነው፣ ለጥሩ ዓላማ ነው ሄዳችሁት። ያው ብዙ እቅድ እንዳለን ታውቃላችሁ። ሁላችንም የየራሳችን ህልም እቅድ አለን አይደል? እሱን ለማሳካት ነው ከሀገርም የወጣችሁ ያላችሁትና ብዙ ያልተመቻቸ ኑሮ የምትኖሩ ትኖራላችሁና እግዚአብሔር ከእናንተ ጋር ይሁን። እንወዳችኋለን። የኛ ዛሬ ቤት ማን እንዳለ ተናገር። አሁን እየፈራሁ ለምን እንደሆነ ታውቃለህ? ከሀብትሽ ጋር በጣም እንግባባለን። እንዳንቺ ነው ሰው ላይ አይመስልም። ሀብትሽ በነገራችን ላይ የሚገርም ሰው ነው። ናኒ ያለች መሊ አይ ቲንክ ሊኖር ይችላል። እሱ ነው ፍርዴ ታላቅ ወንድማችንንም ካገኘሁት አመጣዋለሁ ካለ ቤትና ካለ እውነት አስተዋውቃቸዋለሁ። ዛሬ ግን ሀብትሽ ናኒ ሁሉም ይሰባሰባል። በዓልን በዓል እናስመስላለን። እስካሁን እኔ ሀይሚ ሙሽዬ ነበር አይደል በዓልን እያሳለፍን የነበረው። ዛሬ በእንቁጣጣሽ ወይኔ እንቁጣጣሽ አልኩ ናፍቆኝ ነው እኮ ናፍቆኝ ነው